ሰላም ናችሁ? እንዴት ናችሁ? አዎ አሁን የሆነ ነገር ላወራ ነበረ እና ላወራ የፈለኩት ነገር ምንድነው እሱ እንኳን በሀገራችን አይደለም በውጪ ሀገር አክብረው አውቀው የሚሰሩት ነገር ነው እና የኛ አገሮች ያጡት ነገር አይደለም፣ አዲስ ነገር አይደለም እንድል ፈልጌ ነው። እና አዲስ ነገር ቢሆን ኖሮ አዎ ያስቸግራል። ከየት አምጣህ ይባላል። እንዴት ነው ወይስ አንተ እንዴት ከየት ተፈጠርክ ይባላል። ይሄ አዲስ ነገር አይደለም፣ ሁሉም የሚያውቀው ነው። ጥንት ያለ ነው፣ ደግሞ ድሮም ያለ ነገር ነው እና ድሮ ያለ ነገርን እንደ አዲስ አይጠየቅም። እንደውም አክብረውት ወደውት አሜን ብሎ መቀበል እያለ ለምን ይጠላል ልል ፈልጌ ነው። በቃ ባይ ዘ ዌይ ምንድነው ልል የፈለኩት ነገር ሰው መንፈስ ቅዱስ የሆነ እኔን ከደም ግለሰብ ለሰው ቆሞ የሚሄድ ነገር ነው ላይ እና ምንድነው ማለት የፈለኩት ነገር አንድ ሰው መቼም እግዚአብሔር ከፈጠረው እና ይህችን ሀገር አሳድጋለሁ በዛ ውስጥ ብዙ ነገር ሆኖ ሀገሪቷን ወደ የምትፈልገውን አቅጣጫ ያስኬዳታል ማለት ነው። እንግዲህ ከእግዚአብሔር ከመጣ ነው። አሁን እኔ ይሄን ነገር ፈልስፌ አልሜ በራሴ ተነሳሽነት አድርጌ ወይም እኔ በራሴ ፍልስፍና ልራቀቅ ወይንም በጥጋብ ላድርግ ብዬ አይደለም። በቃ ተፈጥሮ የሰጠኝ ተፈጥሮ የሆነብኝ ነገር እና እኔም የማላውቀው ነገር ሆኖብኝ ነው። እኔ ራሴ ለራሴ አንዳንድ ጊዜ እንዴት እንደዚህ ሊሆን ይችላል ነው የምለው እና እኔ ራሴ ላውቀው ራሱ የማልችለው ነገር ሆኖብኝ ነው። እና ከፍጥረት ከሆነ ምን ይደረጋል? አንድ ሰው ተፈጥሮ ከሆነበት ከተፈጥሮ ከተሰጠው ምንም ማድረግ አይቻልም። ተፈጥሮ ነው በቃ እኔ ምንም በራሴ ፈልጌ ወይንም ደግሞ በራሴ እንትን ብዬው አይደለም። እኔ አውቄ የማደርገው ነገር አይደለም ልል ፈልጌ ነው። እና አሁን የሆነ ነገር ማለት የምፈልገው ነገር ምንድነው? ብዙን ጊዜ ወንድሜ እያልኩ አስቸግሬያለሁ፣ በጣም አስቸግሬያለሁ። አንደኛ ነገር ብስጭት ሲያደርገኝ ነው። በቃ ከመጠን በላይ ሲሆንብኝ ወደ አንተ ነው የምጮኸው። ይሄ ደግሞ የማያበሳጨኝ ምንም ነገር የሌለው ደግሞ አቅም የሚችለው ነገር ከሆነ ጨክን እላለሁ። መጨከን በሚያቅተኝ ሰዓት ወደ አንተ ነው የምጮኸው እና እስካሁን ድረስ ብዙ ረድተኸኛል፣ ብዙ ታግለሃል። ያላደረከው ጥረት የለም። አመሰግናለሁ ወንድሜ። እኔም ደግሞ ያጠፋሁት ወይንም አናድጄህ ከሆነ ይቅርታ ወንድሜ። ያጠፋሁት ነገርም ሊኖር ይችላል እኮ ሰው ነኝ። አንዳንድ ጊዜ ሳላስበው ብሰድብህ ራሱ ጥፋት ነው ለኔ ሆኖ የሚታየኝ እና ያ ምንድነው ያለማወቅም ሳይሆን በንዴት ውስጥ የማደርገው ነገሮች ናቸው። በቃ ብቸኝነት ሲሰማኝ
እንዴት ዝም ብሎ እኔ ላይ ጥሎኝ እንትን ይላል ብዬ ሁሉ አንዳንድ ቃላቶች ይናገራሉ። ያ ጥላብኝ ብቻ ሳይሆን አንተም ከአቅም በላይ ሲሆን ነው የምታደርገው። ታዲያ እኔ ያልኩት እና ይቅርታ ወንድሜ፣ አከብራለሁ፣ እወዳለሁ፣ እግዚአብሔር ይስጥልኝ። እስከዚህ ጋር ድረስ ደርሰህልኛል፣ አድርገህልኛል። ከዚህ በኋላ ደግሞ ያለውን ጭክን እላለሁ። ከአቅም በላይ ከሆነ ወደ ፈጣሪ አለቅሳለሁ። እየሄድኩኝ ቤተ ክርስቲያን እሄዳለሁ። በር ላይ ቁጭ ብዬ አለቅስበታለሁ። በቃ ወደ እግዚአብሔር ማልቀስ ብቻ ነው። ስለዚህ የኔ ወንድም ከዚህ በኋላ ሪከርድም አላደርግም፣ አልደውልም፣ እንደዚህ በዩቲዩብም አልለቅም። ወደ አንተም እንትን አይደለምና ለልጆችህ ራሱ ስለማይበጅ ካሁን በኋላ ወደሚሄደው ወደ ፈጣሪ ልቅሻ ስለሆነ ለልጆች ራሱ አይበጅም እና በቃ እስከዚህ ጋር ድረስ ነው በቃ ልል የፈለኩት ማለት ነው። እና እዚህ ጋር ላቆም ነው። እዚህ ጋር እናቆማለን። በቃ ልል የፈለኩት አንተም በስራክ እኔም ከስራ ውጪ ሆኖ በጉልበት የሚያስቸግሩኝ ከሆነ በልመናም ሆነ በምንም ተደርጎ ያቃተኝ ነገር ከሆነ ወደ እግዚአብሔር ነው የማለቅስበት። ሄጄ በቃ ወደ እግዚአብሔር አለቅሳለሁ። ቀጥታ እምባዬን ነው የምረጨው ወደ እግዚአብሔር። በቃ በየቤተ ክርስቲያኑ በየምኑ እምባዬን አፈሳለሁ፣ አለቅስበታለሁ። ከዚህ በኋላ ማንኛውም ሰው ቢሆን በስህተት የሆነ ስህተት ነው። እኔም ሰው ነኝ፣ እሳሳታለሁ። በስህተት ከሆነ ችግር የለውም፣ ይታረማል። አውቆ የሚያደርጉት ነገር አውቆ የሚጫወቱብኝ ነገር ከሆነ ግን ወደ ፈጣሪ አለቅሳለሁ። ይህንን ነው በቃ የምልህ እና ሌላው ቢቀር በውጭ ዓለም እንኳን ሀገራችን አበሻዎች ይቅሩና ፈረንጆቹ ውጪ ፈረንጆች አክብረውት እንዴት እንደሚሰሩ አይተሃል። ማንም አውቋል። እነሱ እንኳን አውቀው የሚሰሩት እንዴት እንደሚያደርጉ አሁን የፑቲን ለምሳሌ የሩሲያ መንግስት እንዴት እያስነገሰ እያለ የትኛውም በዓለም ላይ ያሉት ማለት ነው እና ወታደሮቻቸውን እንዴት እንዳሰለጠኑ እያየናቸው ነው። አሁን ብዙን አይቻለሁ። ሁሉንም እንትን ብያለሁ። ደስ የሚለው ማለት ነው። ደስ ነው የሚለኝ፣ የእውነት ደስ ነው የሚለኝ። ምንም ያልከፋኝ የሚከፋኝ አይደለም። አሁን ሌላው ቢቀር የኮሪያ መንግስት ራሱ አክብረውን የተቀበሉ፣ ቻይናስ አክብረውን የተቀበሉ፣ ፑቲንስ ሁሉም መንግስታት የውጭ ዓለም አክብረው የተቀበለው የኛ አገር እዚሁ በዚሁ ማክበር እንዴት ያቅታቸዋል? እንዴት ሀገራቸውን እንድታድግ አይፈልጉም የሚለውን ነገር ስላወራ የፈለኩት። እኛ አባት ከዚህ በላይ ምንም ማውራት አልችልም። እኔም አልናገርም። ከዚህ በኋላ ማንኛውም ሰው ቢሆን እንደ በፊቱ እንደዚህ በዩቲዩብ ሪከርድ አድርጎ ራሱንም እንትን ብሎ ይለቃል፣ ትዝብት ነው የሚሆነው። ቲክቶክ ራሱ አቁሜያለሁ። እንኳን ሌላ ቀርቶ ቲክቶክም አቁሜያለሁ፣ ፌስቡክም አቁሜያለሁ። ቀጥታ ስራና ስራ ብቻ ነው። አሁን ምንድነው የማደርገው? በኮምፒውተር የማየውንም ራሱ አቆማለሁ፣ በዩቲዩብ ውስጥ ያለውን ማለት ነው። እሱንም አቆማለሁ። ቀጥታ ስራና ስራ ብቻ ነው በቃ። ይሄ ምንድነው የሚያስመለክተው? ራሴን ችያለሁ ማለቴ ሳይሆን በቃ እስከዚህ ድረስ ከደረስኩ ወደ እግዚአብሔር አለቅሳለሁ። በቃ ከዚህ በላይ ከጉልበት
ቤተሰቦች ሁሉ የተባረኩ የተቀደሱ እግዚአብሔር ያብዛል። ቸር ሁን የኔ ወንድም። ማግኘት እንጂ ማጣትን አያሳይብኝ። እግዚአብሔር በጣም አመሰግንሃለሁ አባቴ፣ የኢትዮጵያ አባት። የዚች ምድር ላይ ያመጣን እግዚአብሔር ለበጎ ነገር ነው። የእውነት እግዚአብሔር ለዚህ ምድር ለኢትዮጵያ ምድር ላይ ያመጣን ለበጎ ነው። ኢትዮጵያን ከወደቀችበት ለማንሳት ነውና ሕዝቦቿን እግዚአብሔር አብዝቶ ይባርክ። የኔ ወንድም አመሰግናለሁ። የኢትዮጵያን ሕዝብ አመሰግናለሁ። የረዱኝንም ሳይረዱኝም ቀርቶ በሀሳብ ብቻ የሚያደርጉልኝም በአካል የሚያደርጉልኝ እንደገና ደግሞ ባለማወቅም በስህተት ሲሰሩት የነበሩትንም ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ፣ ክብር አድርግኝ። እግዚአብሔር ያክብራችሁ። ለሀገራችሁ በጣም ስትጥሩ የነበረ ሀገርን ለማሳደግ ቀን ከሌሊት ስትተጉ የነበረ ሌሊት በብርድ ቀን በፀሐይ ተራራ ሸለቆውን ዱሩን ገደሉን ስትታትሩ የነበረ ሁሉ አመሰግናችኋለሁ። እግዚአብሔር ከእናንተ ጋር ይሁን። አብዛኛው በበረሃ ውስጥ ለምትንከራተቱት ወታደሮች ቀን ከሌሊት የምትታትሩ ከጠላት ጋር ተፋጣችሁ እንቅልፍ አጥታችሁ ከአውሬም ከሰውም ከምኑም ከጠላትም ጋር ትግል ላይ ያላችሁት ወታደር በበረሃ ውስጥ በዱር በገደሉ በወንዝ እሻገራለሁ ብለው በወንዝ ላይ ሁሉ የምትታገሉ ሁሉ ወታደር እግዚአብሔር ያክብራችሁ። እግዚአብሔር ብርታቱንና ጥንካሬውን ይስጣችሁ። የእውነት ነው የምለው፣ ጉልበቱን ኃይሉን እግዚአብሔር ይስጣችሁ። መቼም ሰው ደካማ ነው፣ የማይደክም እግዚአብሔር ነው። ኃይሉን ጉልበቱን ለእናንተ ያደርስላችሁ። እግዚአብሔር ኢትዮጵያን አብዝቷት ይባርክ። ኢትዮጵያ ለዘላለም ትኑር። እናት ሀገራችን ስትኖር ነው እኛም የምንኖረው። እቺ ሀገር በልጆቿ ጸንታ ትኖራለች። ዛሬም ነገም ለወደፊትም ትኖራለች። ድሮም ኖራለች። ያኔ ምንም በማይታወቅ ሰዓት ያኔ ምንድነው ዘመናዊ ባልሆነ ባልሰለጠነበት ሰዓትም ኢትዮጵያ በአርበኝነት በአድዋ 00 ቆማለች። አሁን እኛ በሰለጠነ በቴክኖሎጂ በተደገፈ እኛም በረቀቅን በታወቀበት በሁሉም ነገር የሰው አእምሮን የሚያክል አይኤ የተሰራበት በአይኤ የተደገፈ እኛም ደግሞ ከአይኤ የበለጠ አእምሮ የሰጠን እግዚአብሔር መልካምና ቸርነቱን የሰጠን እግዚአብሔር ምስጋና ይድረሰውና እግዚአብሔር ኢትዮጵያን አብዝቶ ይባርክ። ኢትዮጵያ ለዘላለም ትኑር። እናመሰግናለን። ሕዝቦቿ ፈጣሪ ጠብቃት፣ ሀገርንም ፈጣሪ ጠብቀው። ፈጣሪ የሁሉም አባት ነውና እግዚአብሔር ከኛ ጋር ይሁን። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ወደፊት እናት ሀገራችን ለዘላለም ትኑር።